እንደምናችሁ በዛሬው ዕለት ሁለት ርዕሶችን አቀርብላችኋለሁ። ስለ ሁለተኛው ማተብ እና ስለ ሶስተኛው ማተብ በዮሐንስ ራዕይ ላይ ስላሉት በዛሬው ዕለት እንነጋገራለን። አጠር አጠር አድርጌ ለማቅረብ እሞክራለሁ። ያው ልክ ማተቦቹ ሲፈቱ የሚፈጠር ነገር አለ። ስለዚህ ስለሱ ባጭሩ ተነጋግረን የሚቀጥለው ሳምንት ላይ ደግሞ የቀሩትን እንመለከታለን ማለት ነው። እሺ ወደ ሁለተኛው ማተብ እንሄዳለን። ዮሐንስ ራዕይ ምዕራፍ 6 ከቁጥር 3 እስከ 4 ያለውን አነብላችኋለሁ። ቁጥር 3 ሁለተኛው ማተብ በፈታ ጊዜ ሁለተኛው እንስሳ መጥተህ እይ ሲል ሰማሁ። ሌላም ዳማ ፈረስ ወጣ፣ በእርሱም ላይ ለተቀመጠው ሰላምን ከምድር ይወስድ ዘንድ ሰዎችም እርስ በርሳቸው እንዲተራረዱ ስልጣን ተሰጠው፣ ታላቅም ሰይፍ ተሰጠው ይላል። ስለዚህ ሁለተኛው ማተብ ሲፈታ ዳማ ፈረስ ነው። ዳማ ፈረስ ማለት ቀይ ፈረስ ማለት ነው እና ቀይ ፈረስ ላይ የተቀመጠ ነው የሚመጣው ማለት ነው። ከዚህ በፊት ስለመጀመሪያው ማተብ ስናወራ በአምባላይ ፈረስ ላይ ነው። አምባላይ ፈረስ ማለት ነጭ ነው። በነጭ ፈረስ ላይ የመጣው እንግዲህ ጸረ ክርስቶስ እንደሆነ ባለፈው ተነጋግረን ነበር። ይሄኛው ደግሞ በዳማ ፈረስ ወይም በቀይ ፈረስ ላይ ነው የሚመጣው እና ኢየሱስ እንግዲህ ማተቦቹን በፈታ ቁጥር ምድር ላይ የሚፈጠረው ነገር ነው እያየን ያለ ነው ማለት ነው። አንድ ማስተዋል ያለብን ልክ አውሬው ከተገለጠ ጀምሮ 7 ዓመት ነው የምንቆጥረው ማለት ነው። ምክንያቱም ስምምነት ያደርጋል። ልክ የስምምነቱ መሀል ላይ ነው ሁሉንም ነገር መቅደሱንም መስዋዕት የሚያቀርቡትንም እሱንም የሚያስቀረው የዛኔ ነው። ስለዚህ ልክ እሱ አውሬው ከተገለጠ፣ ስለዚህ ስለ አውሬው መስማት ከጀመረም በኋላ ወዲያውኑ ቀውስ ይጀምራል ምድር ላይ ማለት ነው እና ቀጥታ አውሬው አይደለም የሚሰራው፣ ግን ይሄ ሌላ መንፈስ ነው የሚሰራው ማለት ነው። እና አሁን እንግዲህ አሁን በምኖርበት ጊዜ በአብዛኛው የሆነ ችግር የሌለበት ሰው ካልሆነ በስተቀር የማያውቃችሁ ሰው መንገድ ላይ አያጠቃችሁም። በአብዛኛው ማለት ነው። የአእምሮ ችግር ያለበት ሰው ሊያጠቃችሁ ይችላል። ሌላ ክፉ ሀሳብ በእናንተ ላይ ያለበት ሰው ነው ሄዶ ሰውን የሚያጠቃው ብዙ ጊዜ ማለት ነው። የዚህን ጊዜ ግን ይሄ ሁለተኛው ማተብ ሲፈታ ስልጣን ይሰጠዋል እና ቁጥር 4 ላይ ምን ይላል? ሌላም ዳማ ፈረስ ወጣ፣ በእርሱም ላይ ለተቀመጠው ሰላምን ከምድር ይወስድ ዘንድ ሰዎችም እርስ በርሳቸው እንዲተራረዱ ስልጣን ተሰጠው፣ ታላቅም ሰይፍ ተሰጠው ይላል። ስለዚህ ሰዎች በራሳቸው ፍላጎት ብቻ አይደለም የሚገፋፋቸው መንፈስም አለ ማለት ነው። ምክንያቱም ይሄ መንፈስ ሲለቀቅ ስልጣንም ይሰጠዋል ይሄን ነገር ማድረግ እንዲችል ማለት ነው። እና ታላቅም ሰይፍ ተሰጠው ይላል እና ያው ሰይፍ ደግሞ ጦርነት መሆኑን እናውቃለን። እስቲ እዚህ ላይ ባይኖርም ስለምጣር መጀመሪያ ጥቂት ነገር ላንብብላችሁ። ከማቴዎስ ወንጌል ምዕራፍ 24 ከቁጥር 3 እስከ 8 ያለውን ላንብብላችሁ። ቁጥር 3 እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድን ነው? አሉት። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። የጦርንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳልና ራብም ቸነፈርም የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የምጣር መጀመሪያ ናቸው ይላል እና እንግዲህ የምጣር መጀመሪያ ላይ ነው እንግዲህ ሕዝብ በሕዝብ ላይ መንግስት በመንግስት ላይ የሚነሳው እና አሁን ቀጥሎ ሶስተኛውን ማተብ ስንመለከት እንግዲህ ይሄኛው ስለ ጦርነት ነው የሚያወራው። ቀጥሎ ደግሞ ስለ ረሃብ ነው የሚመጣው እና በዚህ ሰዓት ግን እንደ ምጣር መጀመሪያ ሆነ። የምጣር መጀመሪያ የሚባለው አሁን ያለንበትን ነው። የሰው ልጆች በተለያየ ጊዜ ነው
አልፎበታል እና አሁንም ደግሞ እኛም በተወሰነ መንገድ እያለፍንበት ነው ማለት ነው። የምጣር መጀመሪያ ማለት እንዴት ነው? እንግዲህ ሲነገር እንደሰማሁት ልክ ምጥ በአንድ ጊዜ አይመጣም። መጀመሪያ ትንሽ ምልክት ይታያል። ትንሽ ህመም ይሰማና ይጠፋል። ከዛ እየመጣ እየሄደ መጨረሻ ላይ የእውነት ሆኖ አጣዳፊ የሚሆንበት ሰዓት ይመጣል ማለት ነው። ልክ እንደዛው ይሄም የመጨረሻው ዘመን ልክ እንደዛው ነው የሚሆነው። አሁንም ጦርነት እንሰማለን። አንዳንድ ቦታ ሰላም ነው፣ አንዳንድ ቦታ ሰላም አይሆንም። ግን ከጊዜ ወደ ጊዜ አይሆንም ብለን የምናስባቸው ነገሮች እየሆኑ ሀገሮች እየፈረሱ ህዝቦች ብዙ ሰዎች የሚጨርስ ነገር እየመጣ ከባባድ ጦርነቶችን እያየን እንግዲህ እዚህ ደርሰናል። ይሄ ነገር አንዴ የባሰ አንዴ እየቀነሰ ይቀጥላል ማለት ነው እስከመጨረሻው። ግን ልክ እነዚህ ማህተቦች መፈታት በሚጀምሩበት ሰዓት ላይ የምጣር መጀመሪያ የሚባለው ነገር አልፎ በቃ ይሄ እውነተኛው ምጡ ራሱ ነው። ስለዚህ ምጡ ራሱ ነው። ጦርነትም ከመጣ የማያቋርጥ ጦርነት ነው። ሰላም ማጣትም ከመጣ የማያቋርጥ ሰላም ማጣት ነው። ረሃብም ከመጣ እስከመጨረሻው የሚቀጥል ነው። ስለዚህ እፎይታ የለም ማለት ነው በቃ በዚህ ጊዜ እና ልክ አውሬው ከመጣ በኋላ ዓለም ወደ ቀውስ ውስጥ ነው የምትገባው በአንዴ ማለት ነው። ቀጥታ አውሬው ሰላማዊ መስሎ ነው የሚመጣው ቢያንስ ለመጀመሪያው 3 ዓመት ተኩል ስምምነቱን እስከሚያፈርስ ድረስ። ግን የተቀረው ዓለም እንዳለ ቀውስ ላይ ይወድቃል ማለት ነው። ስለዚህ አንድ ነገር ስለመጨረሻው ዘመን ስናጠና መረዳት ያለብን ነገር እስራኤል ላይ የሚሆነውና የሌላው ከተቀረው ዓለም ላይ የሚሆነው ነገር በተወሰነ ደረጃ የተለያየ ነው የሚሆነው ማለት ነው። እስራኤል ሁለተኛው ልክ ስምምነቱን ካፈረሰ በኋላ በዓለም ታሪክ ታይቶ በማይታወቅ ሁኔታ ነው ከእስራኤል 2/3 የሚያጠፋ ከባድ ጦርነት ነው የሚመጣው ማለት ነው። ከዛ በፊት ግን አጠቃላይ ዓለም ላይ ከባድ ግጭት ሰዎች በሰዎች ላይ የሚነሱበት ሰላም ከምድር ላይ የሚወሰድበት ጊዜ ይመጣል ማለት ነው። ስለዚህ የያዕቆብ የመከራ ጊዜ ነው ይላል መጽሐፍ ቅዱስ ላይ። ለእስራኤልም የተመደበላት ጊዜ አለ። ግን እንደ አጠቃላይ ዓለም ሁሉ ወደ ከባድ ችግር የሚገባበት ጊዜ ነው። እስቲ አንድ የመጽሐፍ ቅዱስ ክፍል ላንብብላችሁ። አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 2 እስከ 4 ያለው ላንብብላችሁ። ቁጥር 2 የጌታ ቀን ሌባ በድንገት እንደሚመጣ ይቅርታ። ቁጥር 2 የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁ አጥብቃችሁ አውቃችኋልና። ሰላምና ደህንነት ነው ሲሉ ያን ጊዜ ምጥ እርጉዝን እንደሚዛት ጥፋት በድንገት ይመጣባቸዋል፣ ከቶም አያመልጡም። እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም ይላል እና እዚህ ቁጥር 3 ላይ ምን ይላል? ሰላምና ደህንነት ነው ሲሉ ያን ጊዜ ምጥ እርጉዝን እንደሚዛት ጥፋት በድንገት ይመጣባቸዋል፣ ከቶም አያመልጡም ይላል። ስለዚህ ዓለም እንግዲህ ሰላም ነው ደህንነት ነው እንግዲህ አብዛኛው ቦታ ላይ ሰላም ነው የሚባልበት ሰዓት ላይ ነው እንግዲህ ሰዎች በሰዎች ላይ የሚነሱት ሰላም ከምድር ላይ የሚወሰደው እና በአንዴ ወደ ቀውስ ምድር የሚገባው እንግዲህ አሁን የምናየው እንግዲህ አንጻራዊ አብዛኛው ሀገር ከሞላ ጎደል ሰላማዊ ነው። አብዛኛው ሀገር ሙሉ ለሙሉ የፈራረሱ ሀገሮች ቢኖሩም አብዛኛው ሀገር የተረጋጋ ነው ከሞላ ጎደል ማለት ነው። የተበጠበጡ ሀገሮች ራሱ አንዳንድ ቦታ ላይ ሰላም አለ፣ አንዳንድ ቦታ ላይ ሰላም የለም። የዛን ጊዜ ግን ዓለም ሁሉ በቃ ያደገ ሀገር የለም፣ ያላደገ ሀገር የለም። ዘመናዊም ሶስተኛ ዓለም ሀገር የሚባለውም በጣም በኢንዱስትሪ የበለጸገውም ሁሉም ወደ ቀውስ ወደ እርስ በርስ ጦርነት ወደ ጨለማ ዓለም ሰላም ከዓለም የሚወሰድበት ጊዜ ነው የሚመጣው ማለት ነው። ስለዚህ ሁለተኛው ማተብ ሲፈታ የሚፈጠረው ይሄ ነው ማለት ነው። እሺ አሁን ወደ ሶስተኛው ማህተብ እንሂድ።
የተያያዙ አጠር አጠር ያሉ ስለሆኑ አንድ ላይ ባደረጋቸው የተሻለ ብዬ ነው። እሺ ሶስተኛው ማዕተብ ዮሐንስ ራዕይ ምዕራፍ 6 ከቁጥር 5 እስከ 6 ያለውን አነብላችኋለሁ። ሶስተኛውን ማዕተብ በፈታ ጊዜ ሶስተኛው እንስሳ መጥተ እይ ሲል ሰማሁ። አየሁም፣ እነሆም ጉራቻ ፈረስ ወጣ፣ በእርሱም ላይ የተቀመጠው በእጁ ሚዛን ያዘ። በአራቱም እንስሶች መካከል ድምፅ፣ አንድ እርቦ ስንዴ በዲናር፣ 3 እርቦ ገብስም በዲናር፣ ዘይትና ወይንንም አትጉዳ ሲል ሰማሁ። ስለዚህ መጀመሪያ ቅድም እንደተነጋገርነው የምጣር መጀመሪያ ላይ ጦርነትም አለ፣ የመሬት መንቀጥቀጥም አለ፣ ረሃብም አለ። አሁን እዚህ ጋር ለየት የሚያደርገው ምንድን ነው? ማያቋርጥ ሁሉንም ቦታ የሚያዳርስ አይነት ነገር ነው የሚፈጠረው በዚህ በማህተቦቹ በሚፈቱበት ጊዜ ማለት ነው። ስለዚህ ልክ ይሄ ሶስተኛው ማህተብ ሲፈታ ምንድን ነው የሚፈጠረው? በጉራቻ ፈረስ ላይ የተቀመጠ ይመጣል እና ጉራቻ ፈረስ ማለት ምንድን ነው? ጥቁር ፈረስ ማለት ነው። እነዚህ የእውነት ፈረስ ይመጣል ማለት ሳይሆን መናፍስት ናቸው እነዚህ ማለት ነው። እና እግዚአብሔር ሲፈቅድላቸው ብቻ ነው ይህን ነገር የሚያደርጉት። ግን ልክ ሲለቀቁ የሚፈጽሙት ነገር አለ ማለት ነው። ስለዚህ ለብዙ ጊዜ እግዚአብሔር በምድር ላይ እንዳይመጡ ከልክሏቸው ልክ ማዕተቡ ሲፈታ ተፈቅዶላቸው የሚመጡ ነገሮች ናቸው ማለት ነው። ስለዚህ ይሄኛው በእርሱም ላይ የተቀመጠው በእጁ ሚዛን ያዘ ይላል እና በአራቱም እንስሶች መካከል ድምፅ፣ 1 እርቦ ስንዴ በዲናር፣ 3 እርቦ ገብስም በዲናር፣ ዘይትና ወይን አትጉዳ ሲል ሰማሁ ይላል እና ሚዛን ይዟል። ምንድን ነው ይሄ ሚዛኑ? ለምንድን ነው ከረሃብ ጋር ያያያዝከው ካላችሁኝ፣ እስቲ ሕዝቅኤል ላይ እናንበብ። ሕዝቅኤል ላይ ምዕራፍ 4 ቁጥር 16 ላይ እንደዚህ ይላል፣ ደግሞም እንዲህ አለኝ፣ የሰው ልጅ ሆይ የኢየሩሳሌም እንጀራ በትር እሰብራለሁ፣ እየፈሩም እንጀራን በሚዛን ይበላሉ፣ እየደነገጡም ውሃን በልክ ይጠጣሉ ይላል እና በእርግጥ ይሄ የተባለው ለሌላ ጊዜ ነው። ግን ይሄ ሚዛኑ የሚያሳየው ሰዎች ምግብን በሚዛን ምክንያቱም ለ3 ዓመት የሚበቃኝም ምግብ ቤቴ ውስጥ ያለውን ነገር አይና አከፋፍለዋለሁ ማለት ነው። ምክንያቱም የለም ምድር ላይ ረሃብ መጥቷል፣ ምግብ የለም። ስለዚህ ምግቡን እየሰፈረ ሰው መብላት የሚጀምርበት፣ ውሃን ሰፍሮ መጠጣት የሚጀምርበት ዘመን ይመጣል ማለት ነው። ደግሞ ይህን የሚያረጋግጥልን ዮሐንስ ራዕይ ምዕራፍ 6 ቁጥር 6 ላይ በአራቱም እንስሶች መካከል ድምፅ፣ 1 እርቦ ስንዴ በዲናር፣ 3 እርቦ ገብስ በዲናር፣ ዘይትና ወይንም አትጉዳ ሲል ሰማሁ ይላል እና ከስንዴ ከገብስ ከዘይት እና ከወይን ውጭ ያሉት ነገሮች እንደሚጎዱ ወይም እንደሚወድሙ ነው የሚያሳየው ማለት ነው። እነዚህ ራሱ በተወሰነ ልኬት ነው የሚተርፉት። በጣም የተትረፈረፈ ምርት ሳይሆን በተወሰነ ልኬት ነው እና ሚዛኑን መያዙ የሚያሳየው በቃ ለመኖር ብቻ በቃ ለመትረፍ የሚያስችል ትንሽ ነገር እንደሚተርፍልን፣ ግን ከዛ ውጭ በጣም ከባድ ረሃብ ምድር ላይ እንደሚመጣ ነው። አሁን ካለው ዘመን ጋር በደንብ እንሄዳለን። ምክንያቱም አሁን በረሃብ በጣም የሚቸገሩ አገሮች፣ ከሳራ በታች ያሉ አገሮች፣ በኤሽያ ውስጥም ያሉ ሀገሮች አብዛኛው እንግዲህ የዓለም ሕዝብ በድህነት ውስጥ እንደሚኖር ይታወቃል እና ግን ሁሉም ተስፋ አለው እና መሻሻሎችም አሉ። ያደጉት ሀገሮች ደግሞ ጭራሽ ወደኋላ ተመልሰን ወደ ረሃብ እንመጣለን ብለው አያስቡም። እና እንዴት ነው ይሄ ነገር ሊሆን የሚችለው? እንዴት ነው ይሄ ትንቢት? ምርቱ አለ፣ እንዴት ነው ይሄ ረሃብ የሚመጣው የሚለውን እስቲ እንየው። ምክንያቱም አሁን ያለንበት አካሄድ ወደዛ የሚመራ ስላልሆነ ማለት ነው። ትንቢተ ኢሳያስ ላይ በጣም የሚገርም ቃል አለ። እስቲ ላንብብላችሁ። ትንቢተ ኢሳያስ ምዕራፍ 17 ከቁጥር 10 እና 11 እንደዚህ ይላል፣
የደህንነትን አምላክ ረስተሃል፣ የረድኤትህንም ጌታ አላሰብክም። ስለዚህ ያማረውን ተክል ተክለሃል፣ እንግዳም ዘር ዘርተሃል። በተከልክበት ቀን ታበቅለዋለህ፣ በነጋውም ዘርን እንዲያብብ ታደርገዋለህ። ነገር ግን በሐዘን እና በትካዜ ቀን መከሩ ይሸሻል ይላል። እንግዲህ እንደምናውቀው የግብርና ላይ ያለው ሳይንሳዊ እድገት በጣም እየጨመረ ነው። በስድስት ወር በአመት ምርት የሚሰጠው በስድስት ወር እንዲሰጥ፣ በስድስት ወር የሚሰጠው ከዛ ባነሰ ጊዜ ምርት እንዲሰጥ የተለያዩ የተሻሻሉ ምርጥ ዘር ምናምን የሚባሉትን እየተጠቀሙ በዲኤንኤ ቴክኖሎጂም ጄኔቲክ ኢንጂነሪንግም የተለያዩ የተሻሻሉ አትክልቶች የተመረቱ ነው። ግን እዚህ ኢሳያስ 17 ላይ ያለው ምንድን ነው? በጣም የሚገርም ዘር ነው ይሄ ዘር ማለት ነው። እና እዚህ አይነት ደረጃ ላይ አልደረስንም። ግን ይሄ ነገር እንደሚሆን ለወደፊቱ ይሄ ትንቢት ይናገራል እና ስለ እስራኤል ነው የሚናገረው። እና የደህንነትን አምላክ ረስተሃል፣ የረድኤትህንም ጌታ አላሰብክም። ስለዚህ ያማረውን ተክል ተክለሃል ይላል። በእንግሊዘኛው ላይ ስለ አፈሩ ነው የሚያወራው። አፈሩ ልዩ ስለሆነ አፈር ነው። ኪንግ ጀምስ ባይብል ላይ እንደዛ ነው የሚሉ ሰዎች አሉ። ግን እዚህ አሁን በአማርኛ ባለው ላይ ስለዚህ ያማረውን ተክል ተክለሃል፣ እንግዳ ዘር ዘርተሃል ይላል። በተከልክበት ቀን ታበቅለዋለህ። ስለዚህ ዛሬ ተክለዋለሁ ዛሬውኑ። ስለዚህ ጠዋት ተክየው ማታ አካባቢ ይበቅላል ማለት ነው። ከዛ ታበቅለዋለህ ይላል። እንግዲህ ዛሬ የተከልኩት በቀለ እንደ አስማት ማለት ነው። በቃ ይተከላል፣ ይበቅላል። ከዛ በነጋው ዘርን እንዲያብብ ታደርገዋለህ። ስለዚህ በነጋታው ስመጣ አበባ አውጥቶ ይጠብቀኛል። ስለዚህ አበባ ካወጣ ደግሞ አንድ አትክልት በአጭር ጊዜ ውስጥ ፍሬ ይሰጣል ማለት ነው። ስለዚህ በሶስት ወር በስድስት ወር የሚሰበሰብ ምርት በሳምንት ይሰበሰባል ማለት ነው። ስለዚህ እንኳን ረሃብ ሊመጣ እንደዚህ አይነት ቴክኖሎጂ ላይ ከደረስን ረሃብ ታሪክ ነው የሚሆነው። መጋዘን እህል ማከማቸትም ደግሞ አስፈላጊ አይደለም። ምክንያቱም የሚያስፈልግ ሰዓት ላይ በአንድ ሳምንት ውስጥ አምርተህ ታዘጋጃለህ ማለት ነው። ስለዚህ ምን ውስጥ ታከማቸዋለህ? ራሱ ማከማቻም አስፈላጊ አይሆንም ማለት ነው። ነገር ግን ምን ይላል እዚሁ ላይ ቁጥር 11 ላይ ነገር ግን በሐዘንና በትካዜ ቀን መከሩ ይሸሻል ይላል። ስለዚህ ይሄ ቴክኖሎጂ ለወደፊቱ ሲመጣ አሁን ባለንበትም ደግሞ ብዙ ሀገሮች የተሻሻለ ነገር ላይ መድረሳቸው ከሚመጣው ረሃብ አያድነን። ምክንያቱም ምን ይላል እዚሁ ቃል ላይ ስለዚህ ድንቅ ነገር ከተናገረ በኋላ ነገር ግን በሐዘንና በትካዜ ቀን መከሩ ይሸሻል። ስለዚህ በጣም የምንፈልገው ሰዓት ላይ ግን ይሄ ምርት ይጠፋል ማለት ነው። ስለዚህ በአለም ላይ የሚመጣው ረሃብ በጣም አስከፊ ነው እና ከዚህም ረሃብ ደግሞ የሚያድነን ነገር እንደሌለ ነው መረዳት የምንችለው። ይሄ ረሃብ ለመጨረሻው ዘመን ላይ ከአውሬው ጋር ለአውሬው ምንድነው የሚጠቅመው የሚለውን እስቲ ከዘፍጥረት ጋር ካለው ጋር ላንብብላችሁ። ምክንያቱም ከዚህ በፊትም በዘፍጥረት ላይ ዓለም አቀፍ ረሃብ መጥቶ ነበር እና ረሃብ እንዴት የሰው ልጆችን ወደ ባርነት ሊወስድ እንደሚችል ነው አሁን ማነበላችሁ። ዘፍጥረት ምዕራፍ 47 ከቁጥር 13 እስከ 26 ድረስ 13 ቁጥሮች አነብላችኋለሁ። ትንሽ ረዘም ይላል። ግን እንዴት ረሃብ የሰው ልጆችን አንበርክኮ ለመንግስታት ባሪያ ሊያደርግ እንደሚችል እና ደግሞ በመጨረሻው ዘመን ላይ በዚህ በሚመጣው በጣም አስከፊ ረሃብ ምክንያት እንዴት የሰው ልጆች ለአውሬው ሊገዙ እንደሚችሉ አሳያቸዋለሁ። ስለዚህ ይሄ የረሃብ መምጣት በጣም 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 ለሰው ልጆች አስከፊ የሆነ ነገር እና የአውሬውን ምልክት ለመቀበል የሚገፋፋ ነገር እንደሆነ ነው አሁን ለማሳየት መሞክረው። እሺ ኦሪት ዘፍጥረት ምዕራፍ 47 ከቁጥር 13
ጀምሮ ያለውን አነብላችኋለሁ። ቁጥር 13 በምድር ሁሉ እህል አልነበረም፣ ራብ እጅግ ጸንቷልና። ከራብም የተነሳ የግብፅ ምድርና የከናን ምድር ተጎዳ። ዮሴፍም ከግብፅ ምድርና ከከናን ምድር በእህል ሸመት የተገኘውን ብሩን ሁሉ አከማቸ። ዮሴፍም ብሩን ወደ ፈርዖን ቤት አስገባው። ብሩም በግብፅ ምድርና በከናን ምድር አለቀ። የግብፅም ሰዎች ሁሉ ወደ ዮሴፍ መጡ እንዲህ ሲሉ፣ እንጀራ ስጠን፣ ስለምን በፊትህ እንሞታለን? ብሩ አልቆብናልና። ዮሴፍም ከብቶቻችሁን አምጡልኝ፣ ብር ካለቀባችሁ በከብቶቻችሁ ፋንታ እህል እሰጣችኋለሁ አለ። ከብቶቻቸውንም ወደ ዮሴፍ አመጡ። ዮሴፍም በፈረሶቻቸውና በበጎቻቸውም በላሞቻቸውም በአህዮቻቸውም ፈንታ እህልን ሰጣቸው። በዚያችም ዓመት ስለ ከብቶቻቸው ሁሉ ፈንታ እህልን መገባቸው። ዓመቱም ተፈጸመ። በሁለተኛውም ዓመት ወደ እርሱ መጥተው እንዲህ አሉት፣ እኛ ከጌታችን አንሰውርም፣ ብሩ በፍጹም አለቀ። ከብቶቻችንም ከጌታችን ጋር ነው። ከሰውነታችንና ከምድራችን በቀር በጌታችን ፊት አንዳች የቀረ የለም። እኛ በፊትህ ስለምን እንሞታለን? ምድራችን ስለምን ትጠፋለች? እኛም ምድራችንን በእህል ግዛን፣ እኛም ለፈርዖን ባሪያውን እንሁን፣ ምድራችንም ለእርሱ ትሁን። እኛ እንድንድን እንዳንሞትም ምድራችንን እንዳትጠፋ ዘር ስጠን። ዮሴፍም የግብፅን ምድር ሁሉ ለፈርዖን ገዛ። የግብፅም ሰዎች ሁሉ ራብ ስለጸናባቸው ርስታቸውን ሽጠዋልና ምድሪቱ ለፈርዖን ሆነች። ሕዝቡንም ሁሉ ከግብፅ ዳርቻ አንስቶ እስከ ሌላው ዳርቻ ድረስ ባሪያዎች አደረጋቸው። የካህናትን ምድር ብቻ አልገዛም። ካህናቱ ከፈርዖን ዘንድ ድርጎ ያገኙ ነበርና ፈርዖንም የሰጣቸውን ድርጎ ይበሉ ነበርና፣ ስለዚህ ምድራቸውን አልሸጡም። ዮሴፍም ሕዝቡን እንዲሁ አለ፣ እነሆ ዛሬ እናንተንና ምድራችሁን ለፈርዖን ገዝቻችኋለሁ። ዘር ውሰዱና ምድሪቱን ዝሩ። በመከርም ጊዜ ፍሬውን ከአምስት እጅ አንዱን እጅ ለፈርዖን ስጡ። አራቱንም እጅ ለእናንተ ለራሳችሁ፣ ለእርሻው ዘርና ለእናንተ ምግብ፣ ለቤተሰቦቻችሁም ለሕፃናቶቻችሁም ሲሳይ ይሁን። እነርሱም አንተ እንዳሰኘ በጌታችን ፊት ሞገስ እናግኝ፣ ለፈርዖንም ባሪያዎች እንሆናለን አሉት። ዮሴፍም ብሎ እንደዚህ ይቀጥላል ማለት ነው። እና ከዚህ እንግዲህ መረዳት እንደምችለው እንግዲህ ታሪክ ራሱን ይደግማል ማለት ነው። ግብጾች በፊት የራሳቸው ርስት ነበራቸው እና ምን ይላል? ዮሴፍም ለፈርዖን ካልሆነችው ከካህናቱ ምድር በቀር አምስተኛውን እጅ ለፈርዖን እንዲሆን በግብፅ ምድር እስከ ዛሬ ድረስ ሕግ አደረጋት ይላል። እና መጀመሪያ ብር ነበራቸው። ከዛ በፊት እንግዲህ 7 ዓመት የጥጋብ ዘመን ነበረ አይደል? በዛን ጊዜ እህል ቢያከማቹ ኖሮ ለዚህ ባልበቁ ነበር። ግን 7 ዓመት በሰላም ነበር፣ ሁሉም ነገር የተትረፈረፈ ነበር። እንዲሁም ለዮሴፍ ሲሸጡ ነበር ተርፏቸው ማለት ነው። ከዛ ብራቸውን ጨረሱ። ከዛ ከብታቸውን ሰጡ። መጨረሻ ላይ ባሪያኑን ብለው የለመኑት ህዝቡ ነው። ባሪያኑን ብሎ የለመነው ማለት ነው። ስለዚህ እኛ ደግሞ በግብፅ ከነበሩት የባሰ ሁኔታ ላይ ያለ ነው። አሁን በተለይ ከተማ አካባቢ የሚኖር ሰው አሁን ረሃብ ቢገባ በአንድ ቀን ነው፣ በአንድ ወር ውስጥ ሁሉም ሰው በቃ ያለውን ነገር ሽጦ ይጨርሳል ማለት ነው። እህል ለመግዛት ማለት ነው። አሁን እህል ካለበት 4-5 እጥፍ ቢሆን በራሱ ደሞዝም መግዛት አይችልም። ስለዚህ በጣም አስቸጋሪ ሁኔታ ነው የሚፈጠረው። በግብፅ ዘመን ከነበሩት ሰዎች የባሰ ሁኔታ ላይ ነው ያለነው እኛ አሁን በህይወት ያለነው ሰዎች ማለት ነው። አቅም ያላቸው ሰዎች እንኳን ለወደፊት አቅም አይኖራቸውም። ስለዚህ በግብፅ ዘመን ያሉ ሰዎች ግዛን ብቻ ምግብ ስጠንና እኛ ባሪያ እንሆናለን ብለው እንደለመኑት ነው። ስለዚህ የአውሬው ምልክት ተገዶ ብቻ ሳይሆን ለምኖም ምልክቱን የሚቀበል ሰው ይኖራል ማለት ነው። ይሄ ከባድ ረሃብ ሲመጣ። ስለዚህ ረሃብ በጣም መጥፎ ነገር እንደሆነ ነው እንግዲህ ከታሪክ መማር የምንችለው ዮሴፍ ዘመን ከነበረው ማለት ነው። ስለዚህ እነዚህ ሁሉ ነገሮች እንግዲህ ይሄ 7ኛው ዓመት ተጀምሯል። ወደ 3ኛው ዓመት ተኩል የተጠጋ ነው። ስለዚህ ልክ 3ኛው ዓመት ተኩል ላይ ነው አውሬው ሙሉ ለሙሉ
እንግዲህ ይህን ወደ ቀውስ የገባውን ዓለም ለመግዛት የሚመጣው ማለት ነው። እንደ መፍትሄ ሆኖ የሚመጣው የአውሬው ምልክት መቀበል ምናምን የሚጀምረው እንግዲህ ከዚህ በኋላ ነው ማለት ነው። ስለዚህ እንዴት አድርጎ ወደዛ ደረጃ እንደሚያደርሰን ነው። ዓለም ከገባችበት ቀውስ አውጥቶ እንደ መፍትሄ ሆኖ ነው የሚመጣው፣ እንደ አዳኝ ሆኖ ነው የሚመጣው። ግን የዓለምን ሕዝብ እንዳለ ወደ ዘላለም ጥፋት የሚወስድ ነው እንጂ ሰላም አይኖርም ማለት ነው። እና ያው ይሄን ለማለት ነው። ስለዚህ ሶስተኛው ማህተብ ስለ ረሃብ ነው እና ይሄን ለማለት ነው። የዛሬውን በዚሁ አበቃለሁ። ግን የዛሬውን ከመጨረሳችን በፊት ቀጣይ ስለምናገኘው ትንሽ ልበላችሁ። ስለ አራተኛው ማህተብ በሚቀጥለው ጊዜ ስለ አራተኛው ማህተብ እንመለከታለን። ትንሽ ሰፋ ያለ ሀሳብ ነው። ምናልባት ጊዜ ካለን አምስተኛውንም ልንጨምርበት እንችላለን። ግን አምስተኛው ለብቻው እናደርገዋለን። አራተኛውን በሚቀጥለው አቀርብላችኋለሁ። ስለተከታተላችሁኝ አመሰግናለሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ጥያቄ ካላችሁም ኮሜንት ላይ አስቀምጡልኝ። ሰብሰብ አድርጌ ለመመለስ እሞክራለሁ። አመሰግናለሁ። መልካም ቀን